ሰላም ጤና ይስጥልኝ ውድና የተከበራችሁ ከሀብት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ዛሬ የማሳያችሁ በጣም አሪፍ ነውና ይጠቅማችኋል ብዬ ያሰብኩትን ነገር ልነግራችሁ ነው የመጣሁት። እንግዲህ በምስሉ ላይ እንደምታዩት ጠለብያ ገዝቼ ነው ማለት ነው። እንግዲህ እኔ ከጠለኩበት ቦታ እናንተም በርካሽ ዋጋ አሪፍ ነው መግዛት ከፈለጋችሁ እኔን አይታችሁ መግዛት ትችላላችሁ ማለት ነው። እንደምታዩት እንግዲህ ገጣ ነው የሚባለው በአረበኛ መሰለኝ ወይም ግማሽ ነው መሰለኝ የሚባለው። ይሄን የመሰለ ግማሾች ገዝቻለሁ ማለት ነው። ያው ሺቲዎች የምትፈልጉ ልጆች የተሰፋውን በ105 በ104 እያሉ ይላሉ አይደለ? እኔ ደግሞ በ114 ፍሬ ነገዝቼ ማለት ነው። ያኔ ሙሉን ሳይሆን በ50 ብር 7 ፍሬ ጣቃ ገዝቻለሁኝ ማለት ነው ውዶችዬ። እንግዲህ እንደምታዩት በጣም አሪፍ ነው። እኔ ራሱ እስከሚመጣ እስከማየው እውነት አልመሰለኝም ነበር ማለት ነው። ማለት እንዴት ዘረከሰ የማይረባ ሆኖ ነው ምናምን በሚለው ማለት ነው። እኔም በዛ እስኪጀው ግን መጥቶ ሳየው ማመን አልቻልኩም ማለት ነው። ማረይም በጣም አሪፍ ነው እንደ አሰብኩት ሆነ የመጣው ማለት ነውና እንደምታዩት 7 ፍሬ በ50 ብር ገዝቻለሁ ማለት ነውና በጣም አሪፍ ነው። ግማሹ ራሱ አሪፍ ቆንጆ ነውና ያው እቤታችን ሀያት ስላለ እኔ ጣቃውን የገዛሁት ማለት ነው ቤት ላሰራ እና ብዙ ልጆች አላችሁ የተሰፋውን በውድ የምትገዙ ማለት ነውና ስለዚህ እንደዚህ በአካባቢያችሁ ልብስ ስፌት የሚሰፋ ካለ ግማሹን እንደዚህ በ100 ብር ወይንም በ50 ብር 7 ፍሬ ወይንም በ100 ብር 14 ፍሬ ገዝታችሁ በአካባቢያችሁ ባለ ሀያት ብታሰፉ መልካም ነው። በራሳችሁ በቁመታችሁ ተለክታችሁ ምናምን ማለት ነውና በጣም አሪፍ ነው። እንደምታወጥ ጣቃው በጣም ቆንጆ ነው ማለት ነው። ያው 7 ፍሬ ነው የገዛሁት እኔ በ50 ብር ማርያምን አጃይብ ነው። ሰባት ሀባ በ50 ብር በጣም ርካሽ ነው። ስታዩት የማይረባ ልብስ ነው የሚመስለው ማለት ነውና ገና ሳይመጣ ስታስቡት ማለት ነው። ሳስበው እኔ የማይረባ ነበር ይመስለኝ። እንደው ከሆነም ይሁን ካልሆነም የራሱ ጉዳይ ብዬ ነበር የገዛሁት ለመጀረብ ባሉት ነው። ግን መጥቶ ሳየው ግን በጣም ቆንጆ ነው፣ በጣም አሪፍ ነው ማለት ነውና ይሄንን ላሰፋ ገዝቻለሁ ማለት ነው። መግዛት ተፈለጋችሁ ደግሞ ያው ቲክቶክም ላይ የሚያዘዋውሩ አሉ፣ ቁጥራቸውም እዛ ላይ አለ። ወይንም ደግሞ እኔም ከገዛሁበትም ደግሞ መግዛት ከፈለጋችሁ እነግራችኋለሁ ቁጥሩን ማለት ነው። በኮሜንት አሳውቁኝ የምትፈልጉ ልጆች እና እንደዚህ መግዛት ትችላላችሁ ማለት ነው። እንዲሁም ደግሞ ወደ ሀገራችሁ ለምትሳፈሩ ልጆች ጣቃ ለቤተሰብ ምናምን መግዛት ከፈለጋችሁ በውድ አትግዙ ማለት ነው። አሁን ይሄ ጣቃውን በጣም ቆንጆ ነው፣ የምር ነው የምላችሁ፣ በጣም አሪፍ እንግዲህ በ100 ብር 14 ሀባ በጣም አሪፍ ቆንጆ ነው ማለት ነው። አንድ እዚህ ጅምላውን ገዝታችሁ ለፋሚሊ ማከፋፈል ነው ማለት ነውና እንደዛ አድርጋችሁ መግዛት ትችላላችሁ ማለት ነው። አሁን ስለጀረብኩ ብዙ ልጆች አላችሁ የጀረባችሁ አሳውቁኝ፣ የገዛችሁ አሳውቁኝ፣ ቆንጆ ከሆነ እንግዛው ምናምን የምትሉ ስላላችሁ እኔም ስለምን ማለት ነው ኮሜንት ላይ የሆነ ልብስ ልጠልብ ፈልጌ የተገዛ ካለ ኮሜንት ላይ እና ገዝታችሁ ከሆነ አሳውቂ፣ ቆንጆ ከሆነ እኔም እንዲገዛ ነው የምለው ማለት ነውና እንደዛ አይነት መግዛት የምትፈልጉ ልጆች ያኔ የምትጠራጠሩ ልጆች ቆንጆ ነው አይደለም እያላችሁ የምትጠራጠሩ ልጆች ለእናንተ ነው ይሄ መልእክቴ ማለት ነውና ይሄ አሪፍ ነው። ጀርቤዋለሁኝ በጣም ቆንጆ ነው ከምለው በላይ አሪፍ ነው ማለት ነውና እንደዋጋው አይደለም ልብሱ እንደዋጋው መርከስ አይደለም፣ በጣም አሪፍ ነው ማለት ነውና ገዝታችሁ መጠቀም ትችላላችሁ፣ ማሰፋት ትችላላችሁ በያላችሁበት ማለት ነው። ጣቃውን የገዛሁት እንደዛ ነው እላችኋለሁ የኔ ወዶች። እንግዲህ ጣቃውን ደግሞ አሰፍቼ ያሳያችኋለሁ። እኔም ደግሞ ሀያጥ እየተለማመርኩኝ ስለሆነ እንግዲህ የራሴንም ልብስ ሰፍቼም ቢሆን ማሳያችኋለሁ መጨረሻ ላይ ማለት ነው። እና የዛሬ ቪዲዮአችን ይሄን ይመስላል። ቪዲዮውን አይታችሁ ከተመቻችሁ ላይክ ማድረጋችሁን አትርሱ። እንዲሁም ሰብስክራይብ ያላደረጋችሁ ቤተሰብ ሁኑ፣ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ ወዶቼ፣ እወዳችኋለሁ።